ምድር እኮ እንዴት እንዳበላሸን ክርስቲያኖች ጣዕመ ክርስትናን እንዲጠፋብን ያደረገው በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንም እኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበታል። ለዛ ነው አንድን ሞኝ ወንዝ ሲወስደው ምን እያረገ ነው ይላሉ አባቶቻችን? እያሳሳቀ ነው። ዓለምም ከእግዚአብሔር ስታርቀን እያሳሳቀችን ያራቀችን፣ ኃጢአታችንም ሲያርቀን እያሳሳቀን ያራቀን፣ በደላችን ሲያርቀን እያሳሳቀን ያራቀን። ከቤተ ክርስቲያን ብዙ ሰው ዕውቀቷን ነው እንጂ ሕይወቷን ያልወሰደ ስንት ሰው አለ መሰላችሁ? ዕውቀቱን ቀድተነዋል፣ በደንብ አድርገን ወስደነዋል፣ ጥቅሱን እንናገረዋለን፣ የሚያስፈልጉትን የአባቶቻችንን ትርጓሜያት እንመሰክራለን፣ እንዲህ ብለው አስተማሩ እንላለን። አባቶቻችን የጠቀሱትና ያስተማሩትን የትርጓሜ ሕይወት ግን መኖር የከበደን ሰዎች ነን እኛ። ይህ አይነቱን ሰዎች ነን እኛ፣ በጣም ደካማ የሆንን ማለት ነው። ዕውቀቱን ይዘነው ሕይወቱ ግን የጎደለን ማለት ነው። ነገ እንኑር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናቅ ሰዎች ነው።